ናትጫጭኝ ተናገረ ምን ላድርግ ብለው ነው አባቴ? አንደበታቸው የተዘጋ እኮ የልጆች አባት የሰማንያ ባለቤት እኮ እና ወለስ እንደሆነ የእሳቸውንም ጨምሮ እንደ አብራሽ የምትጮሂው ጆሮዬን አታደንቁሪት። እኔ እነግርሻለሁ ከበርጃ ሳር ቤት ሱረም ካታልብሽ ምበርታ ምናቶፔክ ሙሾ ብዬ ነው ወደዛም ዘግዝጌም ልባል የተናገሪያ እንትን ላለች አልበዛም ሆ እንደበቴ የተዘጋ ወይ ወይ አሁን ይኸውልሽ አሁን አንድ ነገር ያወቅኩት ነገር ምንድን ነው? በዚህ ግቢ ውስጥ የሰፈረ አንዳች ጋኔል አለ። ፌንት የሚባለው የሚያዘልል ጋኔል እሱ ጋኔል ደግሞ አምዘግዝጎ ይዞሽ የሚሄድ ለተናግሪያ እማዬ ዝም በይ በቃ። የት አይነት ነገር ነው? ቆይ እኔ አልገባኝም። እዚህ ያመጣችሁን ጉዳይ ምንድን ነው? በግልጽ ንገሩ። እሱማ የአባቴ አንደበት ከተዘጋ ይኸው ድፍን 6 ወር ሞላው። አዎ 6 ወር። እሺ እናማ አንድ ቀን አይኑን ከርተት እያደረገ ወረቀት ላይ ጻፈልን። ምን ብሎ? ምን ነው አንድ ቀን እንኳን ስቄ በሞት ኳል በሕክምና የስቄዋን ብለን በየሐኪም ቤቱ ዞር አልሆነም። ይስቃል ይጫወታል ብለን ወጋጮችን ሁሉ አመጣ አልተሳካም። እናም ዘመድ አዝማዱ ሁሉ ታጁ ለሳቅፍቱ መድኃኒት ናቸው ቢሉን እርሶን ይዘን መጣን። ትክክለኛ ውሳኔ። ሳቄን ላሳቀኝ አንድ እንኳን ላሳቀኝ ገቦለት እና የናፈኩትን ሳቅ ላሳቀኝ 3 ሚሊዮን ብር ሰጣለሁ ብሎ ቸኩን አዘጋጅቶ 3 ሚሊዮን ብር ስንት ብር? 3 ሚሊዮን ብር ሳቅ ናፈቃቸው። ቆይ እስኪ አይደለም ቆይ 3 ሚሊዮን ብር የሚከፍሉት አንድ ጊዜ ላሳቃቸው ሰው አንድ ጊዜ ላሳቃቸው አንደበቱን ከፍቶ ላሳቃቸው 3 ሚሊዮን ብር። አሁን እኔ ባስቃቸው አሁን 3 ሚሊዮን ብር አለ ማለት ነው። እንደዛ ነው። 3 ሚሊዮን ብር። ይሄማ በደንብ በውልና በሰነድ መያዝ መቻል አለበትና እንጂና ገዝተሽ ነው። ኧረ እኔ ጋር ብር እኔ ጋር አለ ይኖራል እንጂ ቤቱ ሁሉ ብር ብቻ ነው ማለት ነው። አትዘኝ እንደው እኔ የምልሽ ብቻችንን ከሆነ አይቀር እንደው አንደበቱ ከተዘጋ ሰው ጋር ታዲያ አንቺ የመሰለ ውበት ይዘሽ ምን ታደርጊያለሽ? እንዴት ማለት አልገባኝም። እንግዲህ ላብራራልሽ። ስንት ደህና መልካም ሰዎች፣ ሰውነታችን ያማረ ሰዎች፣ አፍንጫችን ሰልቀቅ ያለ፣ አይናችን ቦግ ያለ ሰዎች፣ አንደበታችን የተከፈተ ያለን ከተዘጋ ሰው ጋር ምን ታደርጊያለሽ? አልገባኝም። ጥሩ ይኸውልሽ ማለት የፈለኩት ምን መሰለሽ፣ አትናደጂ እንጂ ይኸውልሽ ይሄ ሰውዬ እንግዲህ አንደበቱ ተዘግቷል። አንደበቶች ቶሎ መከፈት እድላቸው ጠባብ ነው እና ለምን ይሄ ሁሉ ሀብት ላይ ካስቀመጠሽ እስከ መጨረሻው ወደ ጉድጓዱ ለምን አንሸኘውም ያልኩሽ ነው። ስለምን ጉድጓድ ነው የሚወሩት? ኧረ እኔ እየገባኝ አይደለም። አልገባሽም? አልገባኝም። ጉድጓድ ያስገባሽ አመጣሽ። እሺ በጣም ጥሩ። አሁን ይኸውላችሁ እንግዲህ የሚሆነው ነገር ምንድነው? እያንዳንዱ ነገር መስፈር መቻል አለበት። የምጠይቃችሁን በጥንቃቄ መልሱልኝ። ለብዙ ትዳሮች በተለይም ደግሞ ለአባወራዎች አንደበት መዘጋት፣ ሳቅ መጥፋት ተጠያቂዎቹ ሚስቶች ናቸው ይላል ሳይንስ። እና ከዚህ ሰውዬ ጋር በትዳር ለስንት ዓመት ያክል ኖርሽ? ለ16 ዓመት። ከሰውዬው ጋር 16 ዓመት። ጥሩ። ስንት ልጆች ወለዳችሁ? 9 ከአንቺ ጋር? አዎ እኔ ጋር 9 ልጆች። ማለት እንዴት ነው ነገሩ? አንቺ እንደተወለድሽ ነው እንዴ መውለድ? ሌላም ስራ የላችሁም ነበር? ለመሆኑ ቆይ ሰውዬው ስራቸው ምንድን ነው? የእሳቸው? አዎ ለ35 ዓመት በስልጣን ላይ የቆዩ የተከበሩ ባለስልጣን ነበሩ። ባለስልጣን ለ10 ዓመት በደርግ፣ እሺ፣ ለ25 ዓመት በኢህአዴግ የቆዩ የተከበሩ ባለስልጣን ነበሩ። 35 ዓመት በስልጣን ላይ? የማ ታዲያ አንደበታቸው ቢዘጋ ምን ይገርማል? አሁን እንዴት አለ 35 ዓመት ሙሉ ህዝቡን እንዳይናገር አንደበቱን ሸብቦ ብቻውን ነው ሲያወራ ይኖረው? እኔ አልገባኝም። ኮታውን ጨርሶ ሊሆን ይችላል። ወይ ጉድ!
35 ዓመት በስልጣን ላይ የቆየን ሰው ማሳቅ በጣም ከባድ ነው። ዋጋው ላይ በኋላ እንነጋገራለን። ወይ ጉድ! ስለዚህ አሁን የኔ ተግባርና ኃላፊነት ሰውየውን አምጥቶ ማሳቅ ነው። ማሳቅ ነው። ሳስቅ ደግሞ ክፍያው 3 ሚሊዮን ብር። እንዳሳኩኝ ወዲያውኑ ክፍያ ይፈጸማል ወይስ 3 ሚሊዮን ብር ቼክ በእጆ ቼክ? ወደ ስራ አምጡት። በሽተኛው ስራችንን ጀምር። 35 ዓመት እንዴት ሰነበቱ? የአንደበትዎን መዘጋት ሰምተን እጅግ አዝነናል። ክቡር ባለስልጣን እንዴት ሰነበቱ? መስም የላቸው እንዴት ነው የሚያደርጋቸው? እንዴ ነው አይናገሩም፣ አይጋገሩም። ዝም ጭጭ በሉ። ለሕክምናው እንዲያግዘኝ እናንተ ወደ ውስጥ ትገባላችሁ። ማለት ወደ ውስጥ ትገባላችሁ። ሚስቶችና ልጆች አይሰሙም። እንደው ምን አጋጠመዎት ጌታዬ? ምን ዘጋዎት? አንደበትዎን ምን ቆለፈቦት? ቁልፉን የቆለፈው ሰይጣን ቁልፉን ይዞ ወዴት ደበቀቦት? እንዲህ እንደ ሕፃን ልጅ ምንድን ነው ዝም ያደረገው? ኧረ ምንድን ነው እሱ? ምንድን ነው እሱ? ማሙሽዬ ሳቁም ያለበት ምክንያት ምንድን ነው? ፈገግ ለማለት የማይሞክሩ እንጂ ጌታዬ። እኛም በእናንተ ዘመን ሳቃችን ሳይመጣ እንስቅ ነበር እኮ ክቡር። ትንሽ ሰው እንዲደሰት እንኳን ብለው ፈገግ ለማለት አይሞክሩም? ክቡር ባለስልጣን ምንድን ነው የሚያስቀው? ምንድን ነው እንደዚህ የዘጋው? ላዝናናዎት? ልጨፍርልዎት? የጎጃሙን እንቅጥቅጥ ቸኩስ ከሚቆረጥ ከባድ ነገር ነው። ትንሽ እንኳን ምን አለ ለሞራል ሰው ፈገግ ባለ ጊዜ ፍኛ ዘጋምን የተዘጉት እንደዚህ ሆነን አናውቅም። እኛን አንድ ጊዜ ብቅ ካልን ሰው ከትከት ብሎ እኮ ነበር ደግሞ እንደሰማሁት የ3 ሚሊዮን ብር ጉዳይ ነው እኮ ጌታዬ። ምን ሁሉ እንዴት ነው? ኧረ እባክህ ስሞት እንደው አንድ ደቂቃ ለአንድ ደቂቃ ከሳቁ በኋላ ቼክ አለ እኮ ጌታዬ። ምንድን ነው እሱ? እንደው በስልጣን እንደው ምን አደረጉ? ይሎታል ይለኛል ትዝ ይለኛል ቤት አይነቱ ጋር የሚያስራ ኧረ ለአንድ ጊዜ ኧረ
ሳይበላ ለምን አይቀር? ያንተን 3 ሚሊዮን ብር እዛ ቀቅለህ ብለህ ነይ። አንቺ ማነሽ? ምን ነው ትስቃለህ? ቤት መከራዬን የማይሆን ይሄ ለምን ሳይበላ አይቀር? እንዳንተ አይነት 35 ዓመት ሙሉ በኢትዮጵያ ሕዝብ ያላገጠ ባለስልጣን ሳቀል እኔ ምንድን ትሰማለህ? ለድፍን 35 ዓመት በኢትዮጵያውያን ላይ የሰራው ሴራ ነው። እንደዚህ አንደበትን ቆልፋት ትሰማለህ? ኢትዮጵያን ያክል አገር ነደህ ዜጎቿን ያክል የሳቅ ሰደድ የጥላቻ ሰደድ ሰደህ ልስቅ ታስባለህ? ሳቅ ከየት ይመጣል? የሰራው ግፍና በደል ነው ህሊናህን ዘግቶ ያዘ። ከዛ በኋላ ሳቅ እንዴት ነው? በምን ትስቅ? ሚሊዮኖችን አላሰደርክም? ሚሊዮኖችን በቆፈሩት ጉድጓድ ባረሱበት መሬት እንደ እንጨት አላነደርክም? እንትና ፖለቲካ ብሔር እየመረጥ የጥላቻ ዘር እየዘራ ስንቱን ነው አገር አልባ ያደረገው? አገሩ ላይ ቆሞ አገሩ የናፈቀው ስንት ብቻ ያንተን 3 ሚሊዮን ብር ቀቅለህ ብለው ንፉ አድርገህ ቃም አይመለከትም። እንዳንተ አይነት ግፍኛ ሳቃን ምን ሊጨር? በምንስ ትስቃለህ? ምኑ ሊያስቅህ? ምኑ ሊያስደስትህ? ትመለከታቸዋለህ። ህፃናት እናቶቻችሁ ጀርባ ላይ እንዳሉ ገደል ያልተወረወሩ ገደል ላይ ያልተጣሉ አንተና ጓደኞቹ በሰራቸው ጥቅ ሴራ ኢትዮጵያ አልተናደችም፣ ኢትዮጵያ አልፈረሰችም። አንተ ሳቅ ካልሳቅ ምን ታመጣለህ? ምን ትጨምራለህ? ልክ ግን እንደሌላ ሰው እንደ መልካም ሰው ተትሎ መሳቅን ፈለግ። ስምና ፊርማ ምትለው ላይ ቼክ 3 ሚሊዮን ተጽፏል። አዎ እሷ ለብቻ ይፈርማል። እኔ ምን አደርገዋለሁ እንዴ? አንድ ጊዜ ስቄ ልሙት አለ